ብዙዎቻችን እኛ ሀበሻዎች ብዙ ነገር እንፈራለን። በጣም ፍሬዎች ነን። በእርግጥ ጀግናዎች ነን፣ ግን ደግሞ ለምንፈልገው ነገር በጣም ፈሪዎች ነን። አልፈርድባችሁም፣ በእኔም ላይ አልፈርድም። ፈሪ የሆንኩት ምናልባት ያደኩበት ባህሉ እንዴት ነው ብዙ ነገሩ። ግን ደግሞ ይህን ፍርሃታችንን ካልሰበርን አንድ እርምጃ መራመድ አንችልም። ምክንያቱም በፍራቻ ተገድበን ፍላጎታችንን ሳንገልጽ የምንፈልገውን ነገር በስነ ስርዓት ራሱ መግለጽ አንችልም። ከኔ ጀምሮ እኔ ራሱ በጣም ፈሪ ነኝ፣ በጣም አይናፋር ነኝ። መጀመሪያ ለራሴ ከማሰቤ ይልቅ ሰው ምን ይለኛል ብዬ ነው የማስበው። አያችሁ ምን ያክል እንትን እንደሚል ምን ያክል ራሱ ከኔ ጋር ኮኔክት አድርጎ ፍርሃት እንዳደገ ከኔ ጋር እንዴት ነው እንደዚህ አድርጎኝ ከምፈልገው ነገር ገድቦ ያስቀረን ብዙ ሴቶች ስፔሻሊ ብዙዎቻችን ከምንፈልገው ነገር ማድረግ እየፈለግን ሰው ምን ይለኛል፣ ሰው እንደዚህ ብለኝስ፣ ሰው መጥፎ ነገር ብለኝስ፣ ሰው ምን ይለኛል። ቆይ የምንኖረው ለራሳችን፣ የምንከፍለው ለራሳችን። የቤት ኪራይ የሚከፍልልን ጎረቤት ነው እንዴ? አይደለም፣ ራሳችን ነን። የራሳችንን ቢል ራሳችን እስከከፈልን ድረስ ለምንድነው የምንፈራው? ለምንድነው ሀሳባችንን መግለጽ የምንፈራው? በእርግጥ ብዙ ጀግኖች ሴቶች አሉ። ግን ደግሞ ኢትዮጵያዊ እንደመሆናችን በባህል በብዙ ነገር ተገድበን ሰውን ማክበር እንዴት ነው? አንዳንድ ጊዜ ለሰው ራሱ ለትልቅ ሰው አትመልስ አንተ አይንህን ስበር እየተባልን ነው ያደግነው። ትክክል። በእርግጥ አይናችን ሰብረን ነው ያደግነው። ሰውን ራሱ ስናወራ ራሱ ለኢንተርቪው ሂደን ራሱ ሰውን አይኑን እያየን ማውራት ያቅተናል። ለምን? ምክንያቱም ይሄ ባህላችን ነው። እኛ አይናችንን አንገታችንን ሰብረን ነው ያደግነው። ይሄ ጥሩ እንዳለ ሆኖ ግን ይሄ ፍርሃታችን እስከ መቼ ነው የሚቀጥለው? እስኪ አስቡት። እስከ መቼ ነው ከኛ ጋር ኮኔክት አድርጎ ከኛ ጋር ከምንፈልገው ነገር ወደ ኋላ እያስቀረን የሚቀጥለው? እስከ መቼ ድረስ ነው? እስከ መቼ ጋይስ? አሁን ያለነው በፈረንጆች ወይም ደግሞ በፈረንጆች እንበለው 2026 ነው። በእኛ ደግሞ 2018 ነው ያለነው። ሀገራችን በነገራችን ላይ እኛ ሀበሾች ወይም ደግሞ ኢትዮጵያኖች በጣም ሪች ከሚባል ያለን ሀገሮች ነን። እናንተ የምታስቡት ምናልባት እንደዚህ ደሃዎች ምናምን ኢሮፕ ምናምን፣ እሱን በሌላ ነገር ግን አብራርቼ እነግራችኋለሁ። ሀብታሞች ነን ስላችሁ አስቡ እስኪ። እኛ ሀገር ላይ ብዙ ኬሚካል ያልገባባቸው ምግቦች አሉ። በተለይ ወጣ ብለን ወደ ገጠሩ ስናስብ ብዙ ኬሚካል ያልተነካኩ ነገሮች አሉ። እስኪ ወደ ሌሎች ሀገሮች ደግሞ ሄዶ ወደ አረብ ሀገር ሄዶ ምግብ የሚገባው ከሌላ ሀገር ነው። ይሄ አትክልት ይሄ ምግብ በምን እንዳደገ አታውቁም፣ በምን እንደመጣ አታውቁም። ኬሚካል ነው። ስንቶቻችንን በሽተኛዎች ይሆን ነው። ወደ ኢሮፕ ሄዱ። አሁን ኢሮፕ ላይ ስታስቡት ሁሉም እንዴት ነው? አንድ ሰው ኢሮፕ ስላለ ደስ ብሎት ስራውን እየሰራ ምናምን ነው። ተሳስታችኋል። እዛ እኛ ሀገር መጥተው የሚጎረሩባቸውን ሰዎች አትሞኙ። ምክንያቱም እዚህ ስራ ለማግኘት ስራ ለመስራት ገንዘብ ለመከፈል ምን ያክል ራሳችንን ዝቅ አድርገን እንደምንኖር አታውቁም። በእርግጥ በሁሉም ሰው የተሳካለት አለ። ሁሉም እንደዛ አይደለም። ግን ደግሞ ሁሉም ነገር እንደምታዩት አይደለም። በኢንተርኔት ሁሉም ነገር የተሟላ የተሳካ ሰክሰስፉል የሆነ ነው አይደለም። ብዙ የማይታወቅ ሁሉም ሀገር ላይ በውስጡ አለ። እኛ ሀገር ላይ ደግሞ በእርግጥ አሁን ብዙ ኬሚካሎች ገብተዋል። እኛ ሀገርም በማዳበሪያ ነው አሁን ምግብ የሚያድገው ራሱ እህል ሲዘሩ ገበሬው ማዳበሪያ በግዴታ አስቡ እንግዲህ ገበሬውን ራሱ አሁን እንትን ለማለት ማዳበሪያ በግዴታ ነው የሚያስወስዷቸው። በእርግጥ ቢሆንም ግን እስካሁን ድረስ ጤናማ ከሚባሉ ሀገሮች ኢትዮጵያ ነው። ጤናሞች ነን። ያለንን ነገር ከማየት ይልቅ የሌለንን ነገር ነው አጉልተን የምናየው። በጣም ትልቁ ችግራችን ምንድን ነው? ያለንን ነገር ከማየት ይልቅ የሌለንን ነገር ነው አጉልተን የምናየው። ስለዚህ ይሄ ነገር የለንም፣ በቃ
የሌለንን ነገር ነው ብቻ ላይ የምናተኩረው። አስቡ። ምናልባት ሀብታም አይደለሁም፣ ምናልባትም ብዙ ብር የሚቆጠር በባንክ የለኝም፣ ምናልባትም ቤት የለኝም፣ ምናልባት መኪና የለኝም። ግን ምን አለኝ? ጤና አለኝ። አልሐምዱሊላህ። ፈጣሪን ሳላመሰግን አልውልም አላድርም። ምክንያቱም ጤነኛ ነኝ። አንድ ሰው ጤነኛ እስከሆነ ድረስ፣ ጤነኛ አይምሮ እስከያዘ ድረስ ፍራቻውን አስወግዶ እንዴት ህይወቱን መቀየር እንዳለበት ነው መስራት ያለበት። እዚህ ላይ ነው ማተኮር ያለበት። ማተኮር ያለባቸው ግን ብዙዎቻችን የምናተኩረው የሌለን ነገር ላይ ነው። የሌለን ይሄ የለንም ነው። ብዙ ነገር አለን። መጀመሪያ ራሳችሁ ላይ ስሩ። ራሳችሁ ላይ ትኩረት አድርጉ። ራሳችሁ ላይ ከሰራችሁ፣ ራሳችሁ ኮንፊደንሳችሁ ላይ ከሰራችሁ እንዴት ያላችሁን ነገር አመስግናችሁ ወደ ሌላችሁ ነገር ለመሄድ ጊዜ አለ። ሁሉም ነገር ጊዜ አለ። ግን ጊዜ ታይም ሯጭ ነው። ስለዚህ ጊዜያችሁን በስነ ስርዓት ተጠቀሙ። የሌላችሁን ነገር ላይ ከምታተኩሩ ያላችሁን ነገር ለማየት ሞክሩ። ያላችሁን ነገር በገንዘብ የማይገዛ ነገር፣ ጤና፣ ሙሉ አካል ያላችሁን ነገር ስታመሰግኑ ነው ሌላ ነገር። እንዴት ነው በጣም ሀብታም የተባለ ሰው መኪና አለው፣ ቤት አለው፣ ብር አለው በባንክ ግን ሁልጊዜ የሆነ ነገር ይጎላል። ዱንያ 9 ናት ትላል ነበር አያቴ ግን